ዮ ጋይስ አናዘር ትሬድ ሪካፕ ቪዲዮ ይዤላችሁ መጥቻለሁ። ዛሬ ቀኑ ሜይ 6 ከቀኑ 5 ሰዓት ለንደን ሴሽን ላይ እንገኛለን ማለት ነው። ሶ የዛሬን ትሬድ ምን አይተን ነው የገባ ነው የሚለውን እዚህ ጋር ለማሳየት ሞክራለሁ። እዚህ ጋር እንደምታዩት ማርኬቱ ኤዥያን ሴሽን ላይ አግሬሲቭሊ አፕ ትሬንድ እየተጓዘ ነበር ማለት ነው። ይህንን አፕ ትሬንድ ከተጓዘ በኋላ እዚህ ጋር ያስቀመጥነው ሊኩዲቲ ኤሪያ ከወሰደ በኋላ ማርኬቱ ወደ ታች መሄድ ጀምሯል ማለት ነው። ሶ ግን ይሄ ወደ ታች የሄደው ፑልባክ ለማድረግ እንዲሁም ሊኩዲቲ ኤሪያዎችን ሀንት ለማድረግ ነበረ። እሱን ከወሰደ በኋላ እዚህ ጋር አንድ ስዊንግ ሃይ ሰጠንና ማርኬቱ ተመልሶ ወደ ታች የተወሰነ ኮንሶሊዴት አድርጓል ማለት ነው። ሶ ኮንሶሊዴሽን በኋላ ምን እንጠብቃለን? ማኒፑሌሽን ነው የምንጠብቀው። ሶ እዚህ አካባቢ ያስቀመጣቸውን ሊኩዲቲዎች ማኒፑሌት አደረገ ማለት ነው። ይህንን ማኒፑሌሽን ከፈጠረ በኋላ እዚህ ጋር ማርኬት ስትራክቸር ሽፍት አሳየን። ይህንን ማርኬት ስትራክቸር ሽፍት ስናይ እኛ ፌር ቫሊ ጋፓችን ላይ ኢንተር አደረገ ማለት ነው። ሶ እስከ ስዊንግ ሃያችን ድረስ እንጠብቃለን። ሌትስ ጎ ቡም ፋይናሊ ፉል ቲፒ ስማሽ አድርጎልናል። እንደምታዩት ዚሮ ድሮዳውን ምንም ወደ ድሮዳውን ያልገባ ትሬድ ነው። ቀጥታ ፉል ቲፒውን ስማሽ አድርጎልናል ማለት ነው። እንደምታዩ ማርኬቱ አኪሚሌሽን ማኒፕሌሽን ዲስትሪቢዩሽን ፌዝ ነው ተከትሎ ቀጥታ የተጓዘው እና በጣም ምርጥ ትሬድ ነበረ። ፒሳይ